ተመልካቾቻችን እንደምን አላችሁ? ይህ የአዲስ አበባ ትራንስፖርት ቢሮ ከአዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ የፕሮግራም ሰዓት ነው። እንግዲህ እንደተለመደው ዛሬም አዲስ ርዕሰ ጉዳይ ይዘን ተገናኝተናል። እንግዲህ ሞተር አልባ እየተባሉ ከሚጠሩ የትራንስፖርት አይነቶች አንዱ የሳይክል ትራንስፖርት ነው። እንግዲህ ስለ ሳይክል ልናወራ ነው ማለት ነው ዛሬ የተገናኘነው። ስለ ሳይክል ስናወራ በተለይ የሳይክልን ትራንስፖርት ለማሳደግ በከተማችን የተለያዩ ስራዎች እየተሰሩ ነው፣ እንደ ትራንስፖርት እንድንጠቀማቸው ማለት ነው። ከዚህም ውስጥ እንግዲህ አንዱ የትራንስፖርት ቢሮ ህግና ደንብን አውጥቻለሁኝ፣ በዘፈቀደ ሳይክል መጠቀም አይቻልም ብሎናል ማለት ነው። እንግዲህ ስለዚህ ህግና ደንቦች ምን ይላሉ፣ ህብረተሰቡ ውስጥ በተለይ ደግሞ የሳይክል ተጠቃሚዎች ይህንን ህግና ደንብ ያውቃሉ ወይ ብለን ልንቃኝ ልንጠይቅና ልናቅ ነው ማለት ነው የተገናኘ ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ ጋብዛለሁ። በጣም አመሰግናለሁ ውድ ጊዜ ሰሰኸኝ እዚህ ስለመጣህና እስቲ የኮሪደር ልማቱና የሳይክል መንገዱን እስቲ ንገረኝ መጀመሪያ ከምትወደ አጠቃላይ የኮሪደር ልማት ስራው ለትራንስፖርት ዘርፍ ያው ትልቅ እድሎች የመጣ ነው። እንደምታየው እንደዚህ አይነት የደረጃውን የጠበቀ ቱወይ የሆነ ወደ 242 ኪሎ ሜትር የብስክሌት ላይን ይኖረናል ማለት ነው አዲስ አበባ ላይ። ከእናንተ ባገኘሁት መረጃ መሰረት ህግና ደንቦችን ለምክር ቤት አቅርባችሁ ጸድቆላችሁ ወደ ስራ እንደገባችሁ መረጃው ላይ ስለሱም ነው ልናወራ ዛሬ ተገናኘ ነውና እስቲ ስለ ህግና ደንቦች ጋር። መልካም። እንደምታየው የብስክሌት መስመሮቹ ከተገነቡ በኋላ በከተማችን የብስክሌት ትራንስፖርት የኦፕሬሽን ስራ የሚሰሩ ኦፕሬተሮች የሉም። አሁን ያለው አማራጭ ምንድነው? ግለሰቦች በራሳቸው የገዙትን ብስክሌት ብቻ ነው ይጋለቡበት። ግን ደግሞ ብስክሌት የመግዛት አቅም የሌላቸው ግን ብስክሌት መጠቀም የሚችሉ የከተማችን ነዋሪዎች በቀላሉ ብስክሌት በኪራይ አግኝተው መጠቀም የሚችሉበት አማራጭ የለም። ለምሳሌ አሁን ትራንስፖርትን እንውሰድ። መደበኛ ትራንስፖርት የራሱ ተሽከርካሪ ያለው አለ፣ የራሱ ተሽከርካሪ ሳይኖረው ታክሲ ይጠቀማል፣ አውቶቡስ ይጠቀማል፣ ሌሎች የትራንስፖርት አማራጮችን ተከራይቶ ይጠቀማል። የብስክሌትን በተመሳሳይ ባደጉት ሀገሮች የባይክ ሼሪንግ ሲስተም አለ፣ የብስክሌት መጋራት ማለት ነው። ህግ ተዘጋጀ በአዲስ አበባ አስተዳደር ካቢኔ ደንብ ቁጥር 183 2017 ሆኖ የብስክሌት መጋራትና የብስክሌት መስመር አጠቃቀም ደንብ ወጥቷል ማለት ነውና አሁን ኦሬዲ ደንቡ ስራ ላይ እያዋለን ያለው እንግዲህ ከ18 በላይ ዜጎች ወይም ድርጅቶች ፍላጎት አሳይተው በብስክሌት መጋራት ላይ ኦፕሬተር ለመሆን ጥያቄ አቅርበው ፕሮጀክታቸው ተገምግሞ የመጨረሻ ደረጃ ላይ ደርሰናል ማለት ነው። ደንቡ ላይ በተቀመጠው ህግጋት መሰረት በዚህ ስራ ላይ ለመሰማራት በብስክሌት መጋራት የኦፕሬሽን ስራ ላይ ለመሰማራት የሚፈልግ ማንኛውም ድርጅት በትንሹ 300 ያው ሚኒመም ስታንዳርድ ነው 300 ብስክሌቶችን ወይም እና በሚል ያስቀመጠው አለ 100 ደግሞ ስኩተሮችን ይዞ መግባት ይኖርበታል ማለት ነው። ዘመናዊ ስለሚሆን እንትኑ የኤሌክትሮኒክስ ክፍያ አማራጭ ግዴታ ነው ወይ ራሱን አፕሊኬሽን ማበልጸግ አለበት፣ አሊያም ደግሞ ካሉት ጋር ከቴሌ ብር ኦር ከሌሎቹ ጋር ተሳስሮ ማንኛውም ሰው ብስክሌት ሲፈልግ ስማርት ስልኩን ተጠቅሞ ብስክሌቱ ላይ ያለውን ኪዋር ኮድ ስካን ሲያደርግ ብስክሌቱ ይከፈታል። ኤኒዌር ሄዶ ሲጨርስ ኢንድ ሲለው ያለበትን ክፍያ ከፍሎ የሚሄድበት እንዲሆን ነው በደንቡ የተቀመጠው። ሌላ የክልከላዎች አሉ። ክልከላ በሚል የተቀመጡ ጉዳዮች አሉ። እነኛ ክልከላዎች ያው በህጉ ቅጣትን የሚያስከትሉ ናቸው ማለት ነው። ለኦፕሬተሩ መስመሩ ላይ ለሚጠቀሙ አሁን አይተሽ ከሆነ ስልክ እያወሩ መሪ ለቀው እግራቸው ወደ መሪ ሰቅለው የሚነዱ የሚጋልቡ ተጠቃሚዎች አሉ። አሁን እነሱ በህጉ መሰረት ማኔጅ ይደረጋሉ። ቅጣት ተቀምጧል ማለት ነው። ለምን? ባይክ ላይኑ የህዝብ ስለሆነ ሰው እንደፈለገው ሳይሆን ህግ አክብሮ የሚነዳበት መሆን አለበት። ኦፕሬተሮችም ማድረግ የሚገባቸው ነገሮች ተቀምጠዋል። ለምሳሌ ያለ ጂፒኤስ መጠቀም አይችሉም።
ሳይክሉ ላይ ጂፒኤስ በጂፒኤስ ትራክ ማድረግ አለባቸው። ዞል የብስክሌቶቹን ሴኩሪቲ ደህንነት የመጠበቅ የመሳሰሉት ነገሮች ፕላስ ደህንነታቸው የተጠበቀ ብስክሌቶችን ወደ መስመር የማስገባት ግዴታ አለባቸው። ሚንስ ይሄ ሜንቴናንስ ያስፈልጋቸዋል፣ ወርክሾፕ ያስፈልጋቸዋል። ይሄን ስራ ለመስራት የሚያስችል ይሄን ማሟላት አለበት ግዴታ ማለት ነው። ለጊዜው በግላቸው ብስክሌት ያላቸው መስመሩን ይጠቀማሉ። ስታንዳርድ የብስክሌት ስታንዳርድ ያወጣ ነው በኦፕሬተር የሚገቡ ብስክሌቶች ላይ ነው። ተገልጋዮችን በሚመለከት አንዱ ያው የሚኖረህ እድል ከዚህ በኋላ ብስክሌት ሳይኖር ብስክሌት መንዳት ይቻላል። ተከራይተን ኤኒዌር ማግኘት የሚቻልበት አክሰሱ ይሰፋል ማለት ነው። የተጠቃሚ የተከራየውን ብስክሌት በአግባቡ መጠቀም ሲጨርስ የሚጠበቅበትን ክፍያ በኤሌክትሮኒክስ ሜተድ ከፍሎ ዘግቶ ዶፒንግ ስቴሽን ላይ ማስቀመጥ ኃላፊነት አለበት። የብስክሌት መስመሩን ሲጠቀም የሌሎችን ተጠቃሚዎች ሁኔታ በማያውክ መልኩ ሕግና ስርዓትን አክብሮ መጠቀም አለበት። ወደ 7 የሚጠጉ ክልከላዎች አሉ። እነኚህን 7 ክልከላዎች አክብሮ መጠቀም አለበት። የስፒድ ሊሚት አለው፣ የአጠቃቀም ሁኔታ አለ፣ መስመሩን ጠብቆ መምጣት አለበት። አሁን ወደዚህ መሄድ ከሆነ ያኛው የሚመጣ ከሆነ የመሄጃና የመምጫ ስለሆነ ላይኑን ጠብቆ መጠቀም ግዴታ ይሆናል ማለት ነው። መነሻና መድረሻ አያስፈልጉም? እሱንስ ተዘጋጅታችሁበታል? ያስፈልጋል። የመጀመሪያው ጉዳይ መስመር፣ የሮት የሚባለው መስመር ከየት ወዴት ይደርሳል፣ ሮት እየለየን ያለ ነው። ሁለተኛ ዶፒንግ ስቴሽን ያስፈልጋል። ዶፒንግ ስቴሽን ማለት ብስክሌቶቹ ስርዓት ባለው መልኩ የሚቆሙበት ስቴሽኖች ያስፈልጋል። ይሄን ኦፕሬተሮቹ የመስራት ኃላፊነት ይኖርባቸዋል ማለት ነው። ዶፒንግ ስቴሽኖቹን እኛ ምንድነው የምናደርገው? ቦታዎቹን የመለየት ስራ እንሰራለን። ሜይ ቢ አንዳንዶቹ ከቦታ ከሆነ እንትን የሚሰጡት ሰርቪስ የሚሰጡት መነሻና መድረሻ ላይ ራሱን የቻለ ደግሞ ማግኔቲክ የሆነ ዶፒንግ ያላቸው እንደዛ አይነት የቢዝነስ ሀሳብ የሚያቀርቡ ስላሉ ይኖራል ማለት ነው። እሱ ሮቱ ተለይቷል። የትኛው ኦፕሬተር የት ቦታ ኦፕሬት ያደርግ የሚለው ደግሞ በቢሮ ነው የሚሰጠው ማለት ነው። ሕግና ደንብ መውጣቱ በተለይ የሳይክልን እንደዚህ ሞተር አልባ የሆኑ ትራንስፖርቶችን ከማበረታታት እንደዚህም ከመደገፍ አኳያ ያለው ፋይዳ ምንድን ነው? አንዱ ህጋዊ ግራውንድ ያላቸው የብስክሌት ኦፕሬተሮች እንዲፈጠሩ ነው። ሁለተኛ የኦፕሬሽን ደህንነትን ለማስጠበቅ ነው። ክልከላዎች የተቀመጡትና ቅጣት የሚያስከትሉት የኦፕሬሽኑን ደህንነት ያስጠብቃሉ ማለት ነው። እነኚህ ከዛ ውጪ ደግሞ ቢሮ እንደ መንግስት ማድረግ የሚገባቸውን ድጋፎች ማድረግ እንዲችል የህግ ማዕቀፍ ያስፈልገው ነበረ። እሱን ለማድረግ ነው ህጉ የወጣውና አጠቃላይ ብስክሌት ትራንስፖርቱን በአዲስ አበባ በህግና ስርዓት ለመምራት ሳይክሎች ላይ ታርጋም ነው የሚወጣላቸዋል ማለት መለያ ቁጥር ነው የሚያስቀምጠው። የብስክሌቱን መለያ ቁጥር ያስቀምጣል ማለት ነው። ታርጋ ሳይሆን መለያ ቁጥር ራሱ ኮዲንግ። ታርጋ መንግስት የሚሰጠው ነው። ይሄ ግን የብስክሌት መለያ ቁጥር ይኖረዋል ወይ በኪዋር ራሳቸው ኦፕሬተሮቹ ይሰጣሉ። በደንቡም ባይዘው ወይ የተቀመጠው የመለያ ቁጥር ይለጥፋል በብስክሌቱ አካል ላይ በሚል የተቀመጠውን። ይህ የሳይክል ትራንስፖርት ከተማ አስተዳደሩ ትራንስፖርት ቢሮ በጣም ትኩረት ሰጥቶ የሰራበት ምክንያት ምንድን ነው? ያው አንዱ ነን ሞተራይዝ ትራንስፖርት በጣም ሄልዚ ሴፍ የሚባል ትራንስፖርት ነው ማለት ነው። አሁን አዲስ አበባ ደግሞ ግሪን ኢኮኖሚ ነው እየገነባች ያለችው፣ ወደ ስማርት ሲቲነት ነው እያደገች ያለችው። ስለዚህ ለአዲስ አበባ ክሪቲካል ስለሆነ ነው ይሄ ስራ እየተሰራ ያለው ማለት ነው። ብስክሌት አማራጭ በጣም ጤነኛ ሴፍ የሆነ የትራንስፖርት አማራጭ ነው። የከተማችን ነዋሪ ባህል ያድርገው፣ አማራጩን ይጠቀመው። አመሰግናለሁ። መልካም ጊዜ ይሁንልህ። እሺ ውድ ተመልካቾቻችን እንግዲህ ፕሮግራማችን አላበቃም ማለት ነው። አሁን ደግሞ የአዲስ አበባ ትራንስፖርት ቢሮ የህዝብ ግንኙነት ኃላፊ ከሆኑ ከአቶ ሀብታሙ ጋር ቆይታ ይኖረናል ማለት ነው። እንግዲህ ከእሳቸው ጋር የምንወያይበት ወይም ደግሞ የምንመክርበት
ሀሳብ የሳይክል መንገዶች ቢሰሩም ግን አሁንም ከተማ ውስጥ ያለው ባህል በጣም አነስተኛ ነው። በዛ ላይ ደግሞ አዳዲስ ህጎችም ወጥተዋልና ይህንን አዳዲስ ህጎችን እንደዚሁም ደግሞ ባህሉን ለማሳደግ እየተሰራ ያለው ስራ ምን ይመስላል፣ ህብረተሰቡ ጋር ለመድረስ ምን እየሰራችሁ ነው ብለን እንጠይቀዋለን ማለት ነው። እስከ ፕሮግራማችን ፍጻሜ በድጋሚ አብራችሁ ቆዩ። እንደሚታወቀው የከተማው ትራንስፖርት ቢሮ በከተማዋ ያለውን የትራንስፖርት አገልግሎት ለማሳለጥ ስትራቴጂ ነድፎ እየሰራ ነው የሚገኘው። ከዚህ አንጻር እንግዲህ በትልቁ ሮድማፕ ይዞ እየሰራ ያለው የህዝብ ትራንስፖርት ላይ እና ሞተር አልባ ትራንስፖርት ላይ ነው ማለት ነው። ህብረተሰቡ የብዙሃን ትራንስፖርትን እንዲጠቀምና ሞተር አልባን እንዲያበረታታ ብዙ ስራዎችን እየሰራን ነው የምንገኘው። ከዚህ አንጻር እንግዲህ ነጥለን ደግሞ የሞተር አልባ ትራንስፖርትን ስንመለከት ብስክሌትን ነው ልናገኝ። ከዚህ አንጻር እንግዲህ ብስክሌት እንደሚታወቀው ከከተማችን ባህሉ አልጎለበታል። ለምሳሌ ከጤና አንጻር ግን ሊመለከተው ባል እንቅስቃሴን የሚያበረታታ ስለሆነ ብስክሌትን መጠቀም በጣም ፋይዳው የጎላ ይሆናል ማለት ጤናማ ዜጋ ከመቁጠር አንጻር ትልቅ ፋይዳ ይይ። ከዛ ጋር አያይዘን የምንመለከተው ከጭስ አልባን ከተማዋም ከያዘችው ስትራቴጂ አንጻር ግሪን ሞቢሊቲን ማበረታታት ያስፈልጋል። ይህ ዓለምን አሁን እያስጨነቀ ያለው የከባቢ አየር ብክለት ከሱ ነፃ ስለሆነ ብስክሌትን መጠቀም ደግሞ ከጭስ አልባ ሌሎችም ከነዳጅ ጋር የተያያዙ ኢቨን ኮስቶችን ምንቀንስበት ስትራቴጂ ስለሆነ በጣም ተፈላጊነቱ ከፍተኛ ነው ማለት ነው። ሌላው ከዚህ ጋር አያይዘን ማየት የምንችለው ኢኮኖሚያዊም ፋይዳ አለ። አፎርደብል ከሌሎች የትራንስፖርት ሞዳሊቲዎች ጋር ብናነጻጽር ብስክሌትን የመጠቀሙ ባህል ብናሳድግ ብስክሌት አፎርደብል ብዙ ሰው ገዝቶ የመጠቀም አዝማሚያውን ከፍ ያደርግ። መሰረተ ልማቱ እንደምታውቁት በኮሪደር ልማቱ በጣም ረጃጅም የሆኑ የራሳቸውን የቻሉ የብስክሌት መስመሮች ተገንብተዋል። አሁን በኮሪደር ልማቱ የለማውን የብስክሌት መሰረተ ልማትን ህብረተሰቡ ደግሞ በተገቢው መጠቀም አለበት። ይሄንን አልመን እየሰራን ነው። እንግዲህ ይሄንን በሁሉም አይነት ፕላትፎርም የሚዲያ አውታሮቻችን እየሰራን ያለ ላብነት ብናነሳ እንኳን ከተለያዩ የሚዲያ ተቋማት ጋር በጋራ እየሰራን ነው። አዲስ ሚዲያ ጋር እየሰራን ነው ነገር አለ። በየወሩ ደግሞ የሚዘጋጅ የብስክሌት ፌስቲቫል አለ። ብስክሌት በአዲስ የተሰኘ ፌስቲቫል አለ። አማራጭ የሚባሉትን የሚዲያ አውታሮችን ሁሉ መጠቀም ያስፈልጋል ማለት ነው። በተለይ ደግሞ ይሄ በየወሩ የሚካሄደው ፌስቲቫል ተጠናክሮ መቀጠል ይቻላል። ከዚህ በፊት እንደነበረው ለመዝናናት አይነት ብቻ አይደለም። በቃ አንዱ የትራንስፖርት ሞዳሊቲ ለሆነ ሰው ተገንዝቦት አማራጭ የትራንስፖርት ነው ብሎ ከቤቱ ሲወጣ ብስክሌትን ከየት እስከ የት መጠቀም አለብኝ የሚለውንም ታሳቢ አድርጎ መንቀሳቀስ እንዳለበት በተግባር ጭምር የተደገፈ የግንዛቤ ፈጠራ ስራዎች እየተሰሩ ነው። በመጨረሻ ላይ በተለይ የዚህ ህግና ደንቦች ወጥተው ወደ ስራ መገባቱ ጥቅሙ ምንድነው? ደህንነቱ የተጠበቀ ራሱን የቻለ መስመር ነው። ሴፍ ሆኖ ነው የሚሄደው። ሴፍቲ ካልተሰማሽ ልትጠቀሚያች ብዙዎች አሁን የሚያነሱት የነበረው አንዱ እሱ ነው። አሁን ግን እንደ ትራንስፖርት ሞዳሊቲ የትራፊክ ፍሰቱንም የሚያሳልጥን ምንም የሚያስቆመን እንትን ስለሌለ ኮንስትሬንት ስለሌለው ነድቶ መሄድ ብቻ ነው። ሌላኛው አፎርደብል ነው ማለት ባይገዛ እንኳን ቅድም እንዳልሽው እንደ ታክሲ ተከራይቶ ተጠቅሞ አስቀምጦ መሄድ አከራዊ ማይታራም ይዞብኝ ስራቱ የተበጀለት በቴክኖሎጂ የተደገፈ ስለሆነ ተመራጭነቱ በጣም ከፍተኛ ነው። ስለዚህ እየሰራን ነው። እኛም ህብረተሰቡ ይሄንን በደንብ ይመረዳት መቻል አለበት። ውድ ተመልካቾቻችን እንግዲህ ቆይታችን እንደቀጠለ ነው። እንግዲህ አሁን ደግሞ የምንገኘው ሳይክል የሚነዱ ሰዎች ህግ እንደወጣና እንዳልወጣ እንደሚያውቁና እንደማያውቁ እናረጋግጣለን። የሳይክልስ ጥቅም ምን እንደሆነ ከነሱ አንዳንድ ጥያቄዎችን እንጠይቃለን ማለት ነው። አብራችሁን ቆዩ። እንተዋወቅ። ማን ልበል? መሳል ሳሙኤል ይባላል። ዳንኤል ደሳሌ። ሀብታሙ ስመኝ ይባላል። ቴኖክ ታዲዮስ ይባላል። አማኑኤል ካሳ። አሸናፊ እንዳለባት። ከየት እየሄድክ ነው? ከ22 ወደ እንትን መርካቶ ይወርቅ ከመገናኛ ወደ ፒያሳ ወደ ሰፈር እየሄድኩ ነው። ነፋስ ስልክ ላፍቶ ወደ ጉለሌ ይሄድ። አሁን ከሳሊስ ምረት ወደ ሰሚት ከ4 ኪሎ ወደ ሰፈር ወደ ፈረንሳይ
ሰፈር ውስጥ ነው የለመድኩት። ፋዘር ገዝቶልኝ ብዙም መንዳት አልችልም ነበር የዛኔ። አሁን ነው የለመድኩት። ያው በልጅነት ማንኛውም ሰው እንደሚለምደው በልጅነት አጋጣሚ ነው መልመድም አልፈልግም ነበር ግን አንድ በቤት ስራ ምክንያት ፕላስ ደግሞ ያው ከልብ የሚመነጭ ስሜት አለ ለመንዳት ያለ ስሙ በዛም በራሴ ሳይክል ነው የለመድኩት ሰፈር ውስጥ ነው። ሳይክል ጥቅሙ ያው ብዙ መንገድ ትሄጂበታለሽ፣ ለእግርሽም ጥሩ ነው፣ ጤናሽን ምናምን ትጠብቂበታለሽ። ለዛ ታክሲም አትጠብቂም፣ ብርሽን ሴፍ ታደርጊያለሽ። እኔ አሁን ከዛ እዚህ ድረስ የምመጣበትን በሳይክል መጥቼ ብሬን አትርፌያለሁ። የሳይክል ጥቅሙ ለጤና ይጠብቃል፣ ለስራ ፈጥኖ ይደርሳል። አሁን ለስራ ነው የምጠቀመው። ለጤና ለግል ስራዬ ነው የምጠቀምበት። አንደኛ ትራንስፖርቴሽን ፓርት ታይም ደግሞ ዴሊቨሪ ምናምን አይነት ነገር ስለምሰራ ለዛ ነው የጠቀመው። ሳይክልም እወዳለሁ። በቃ ስራም እንደዚህ እሰራለሁ ብዬ አስቤ ነው የገዛው። ሩሎቹን እንግዲህ አሁን ባለው በማውቀው ደረጃ ያህል ይሄ እንደምታዩት ቱዌይ መንገድ ነው። አንድ ሳይክል መሄጃ አንድ ሳይክል መምጫ ነው። እኔ ራሴን ላይን ተጠቅሜ መንዳት አለብኝ። ሲቀጥል ስልክ እያወሩ መንዳት አይቻልም። እነዚህን የመሰሉትን ሩሎች አውቃለሁ። ሳይክል ያው በግራና ቀኝ ያውን በቀኝ በኩል ነው፣ ወደዛ ዞር በቀኝ ነው፣ ይሄ በግራ በኩል ነው። በግራ በኩል ያው በተቃራኒ እያየ መኪና ባለበት እያየሽ መሄድ ማለት ነው። ሌላ ደግሞ ስልክ ማውራት አይቻልም። ስልክ እያወሩ መንዳት የተከለከለ ነው። ሲቀጥል እጅን ለቆ መንዳት እያሽከረከሩ እነዚህ ቀኝን ይዤ እንደምሄድ የተቆራረጠ መንገድን አቋርጬ መሄድ እንዳልችል ልክ መኪና መንገድ ላይ እንደምናየው ሁሉ እዚህም ላይ አንዳንድ ህግጋት ከመኪናው ጋር ተመሳሳይ የሚሆኑ ህግጋቶች አሉ። ህግ እንደዚህ ወጥቶላቸው ምናምን ነገርም ያየው አይመስለኝም። ያው ግን እኛ ለራሳችን ሴፍቲ ብለን ለራሳችን ጥንቃቄ የምናወጣቸው ህጎች አሉ ነው እንጂ እንትን ላይ የወጣ ህግ ይኑር አይኑር ማውቀው ነገር የለም። ግን ለራሴ ጥንቃቄ ስል ስልክ ማውራት ተጨማሪ ሰው ጨምሪ ነው አይነት ነገር እሱ ነገር አልተከም። ሳይክል ፍነዳ በአስፋልት አትሄዱ፣ በሳይክል መንገድ ነው መሄድ ያለባችሁ ይላሉ። ያው ሴፍቲ አይደለም ዋናው ነገር። አንድ ሳይክል ስትነጂ እንደ መኪና ቤልት እንደምታስረው መሪሽን ለቀሽ በነዳሽ ቁጥር ለአደጋ እንዳትጋለጪ ነው። ህግ መውጣቱ ያው አሽከርካሪ ለአሽከርካሪ አይጋጭም፣ እግረኛም ያውቃል፣ ብዙ ነገሮችን ያውቃል። እግረኛውን ትቶ ሳይክል መንገዱ ላይ ነው የሚሄዱት። የዛን ሰዓት አደጋ ቢደርስ እንኳን እኛ አሁን አጋጣሚ አንዳንድ ጊዜ ሸራ ያልቃል። ሸራ ሲያልቅ ስንይዝ አልያዝ ሊለን ይችላል እና የዛን ጊዜ ይጋጫል ሰው ጋር እሱን በማለት ያው ለአደጋ ለመከላከል ለመጠበቅ ራስሽን ለሱ ይጠቅማል። በጣም ይጠቅማል። ለምሳሌው እጅን አትልቀቅ፣ መሪህን በደንብ ይዘህ ሂድ የሚል የሚያውቅና እሱም ተግብሮ የሚሄድ ከሆነ የተለያዩ አደጋዎችን ይቀንሳል። ለምሳሌ በተለይ አሁን የሳይክለኛ መንገድ ላይ ብዙ ሰዎች መሀል መንገድ ይዘው ይሄዳሉ። በዛን ሰዓት እጁን ለቆ የሚሄድ ከሆነ እዛም ሰው ላይ ሌላ አደጋ ሊደርስ ነው። ፕላስ ደግሞ ያኛውን ሰውዬ ሳይክለኛ መንገድ ላይ እንዳትገባ የሚል ህግ የሚያውቅ ከሆነ እዛም ሰው ላይ ከሚደርሰው አደጋና ባለሳይክሉም ላይ ከሚደርሰው አደጋ ይቆጠባል ማለት ነው። ህጉ ጥሩ ነው ማውጣት። ሰው ሳይክል የማይጠቀመው አንደኛ ሳይክሎች ውድ ናቸው። ተለምዶም ይመስለኛል ታክሲውን ስለለመድ ህዝቡ ታክሲን ይጠቀማል። ምናልባት የሳይክል መንገዶች አልነበሩ። አሁን ላይ በእርግጥ እንደዚህ አይነት ነገሮች ተሰርተዋል። እሱ ይመስለኛል። ውድ
ተመልካቾቻችን እንግዲህ የሳይክል አጠቃቀም ላይ የወጣውን ህግና ደንብ አስመልክቶ ያዘጋጀነው ፕሮግራም ይሄንን ይመስል ነበር። ህብረተሰቡ በዚህ ላይ ግንዛቤ እንዲኖረው እየተሰራ ያሉ ስራዎች ምንድናቸው ብለን ጠይቀናል። የወጡት ህጎችና ደንቦች ምን ይላሉ ብለን በባለሙያ ቃኝተናል። ለዚህም ደግሞ ተጠቃሚዎች የሳይክል ተጠቃሚዎችን ይሄንን ህግ ታውቃላችሁ ወይ ብለን ጠይቀናል ማለት ነው። በዚህ ፕሮግራም ላይ ዞር ዞር ስንል የተመለከትነው ነገር እንግዲህ አሁንም በከተማችን የሳይክል አጠቃቀም ላይ ያለው ባህል በጣም አነስተኛ መሆኑን ልንረዳ ችለናል። እንግዲህ ሳይክል ዘርፈ ብዙ ጥቅም ስላለው እንጠቀምበት መልእክታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት መልካም ሳምንት ይሁንላችሁ።